ቢያንስ እኛ እንደ ሙስሊም ሊያመን ይገባል፣ ሊሰማን ይገባል። አባትህን አስብ፣ እናትህን አስባት፣ ምትወዳችሁ ሕፃናት ልጆችን አስባቸው። እፊትህ ላይ በረሃብ ስሞቱ፣ እፊትህ ላይ በቦምብ ስሞቱ፣ እፊትህ ላይ ብዙ ቶን በሚመዝን ከሰማይ የተለቀቀባቸው ቦምብ ሲያልቁ ሰውነታቸው ብጭቅጭቅ ብሎ ወደ ሰማይ ሲበር እናስብ እስቲ። ልጆቻችን እንደዛ ቢሆኑ እንችለዋለን? ቢያንስ እኮ እኛ ወደ አላህ መጮህ መቻል አለብን፣ ዱዓ ማድረግ መቻል አለብን። እነዚህ ሰዎች እኮ ጥፋት የለባቸውም። ሶስተኛ የተቀደሰ የሆነ ምድር ልነካ አይገባም፣ ነፃ መሆን አለበት። የኛ ኃላፊነትን ጭምር ነው ይሄ። ከመካ ከመዲና ቀጥሎ ያለው ቁድስ ነው፣ መስጂድ አልአቅሳ ነው። ማን ነው ለነሱ ብቻ ግዳጁን ኃላፊነቱን የሰጣቸው? እኛን ጭምር እኮ ወክሎ ነው እየተዋጉ መስዋዕትነት እየከፈሉ ያሉት።